ሰላም እንደምን አላችሁ ወደ ቻናሎቻችን ተመልካቾችና አዲስ ገቢዎች እንኳን ወደ ቻናሉ በሰላም መጣችሁ። እጅግ የምንወደው ነጻነት ወርቅነህ ህልፈት ጋር በተያያዘ አዳዲስ መረጃዎች መውጣታቸውን ቀጥለዋል። በዚህ ቪዲዮም በተለይም ደግሞ ነጻነት ወርቅነህን በተመለከተ ከሆስፒታል አዲስ መረጃ ተሰምቷል። ይህ መረጃ ምንድነው? ነጻነት ህይወቱ ከማለፉ በፊት በሆስፒታል ምን ነበር የተፈጠረው? በተለይም ደግሞ ለምርመራ አካላት ፖሊስ ሁልጊዜ እንደሚደረገው የተለያዩ መረጃዎችን ይሰበስባል። በዛ መሀል የተገኙ መረጃዎች ምንን ያሳያሉ? ከሴኩሪቲ ካሜራ ጀምሮ ያሉ መረጃዎችም እየወጡ ይገኛሉ። ይህም በተመለከተ አዲስ መረጃ በዚህ ቪዲዮ ሙሉን ስትመለከቱ የምታደምጡ ይሆናል። ከዚህ በተጨማሪም ደግሞ የነጻነት ወርቅነህ ባለቤቱ የልጆቹ እናት ስለ ነጻነት ወርቅነህ አዲስ መረጃ ከሷ ተሰምቷል። ከደቂቃዎች በፊት የተሰማውን መረጃ እንዲሁ እናስደምጣችኋለን። ወደ ሀገር ነገ ጠዋት እንደምትገባ የሚታወቅ ነው። ታዲያ ለኢትዮጵያ ሕዝብ ያስተላለፈችው መልእክት ወይም የሰጠችው ማሳሰቢያ ከሷና ከቤተሰቡ ምንድነው? እሱንም አካተነዋል። በዚህ ቪዲዮ ሁሉም ታደምጣላችሁ። ቪዲዮን ላይክ በማድረግ እንድትጀምሩ እንዲሁም ለቻናሉ አዲስ የሆናችሁ ወይም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና ኦል የምትለውን ምልክት በመንካት አዳዲስ መረጃዎችን ስለ ተወዳጁ አርቲስት ነጻነት ወርቅነህም ሆነ ሌሎች መረጃዎችን የምታገኙ ይሆናል። በቀጥታ ወደ መረጃዎቹ እናልፋለን። በመግቢያችን ላይ እንዳልናችሁ ስለ ነጻነት ወርቅነህ ከሆስፒታል የወጣውን መረጃ እንዲሁም የሚስቱ ለኢትዮጵያ ሕዝብ የተናገረችው ማሳሰቢያና ዋና ዋና መረጃዎችም ከማለፋችን በፊት ስለ ነጻነት ወርቅነህ ቢቢሲ አማርኛ ከደቂቃዎች በፊት ይዞት የወጣውን እጅግ አስገራሚ የሆነ መረጃ እንደሚከተለው እናደርሳችሁ። ለብዙዎች የሳቅ ምንጭ የነበረው ነጻነት ወርቅነህ ሲታወስ ሲል አጠር አድርጎ ቢቢሲ እንደሚከተለው ስለ ነጻነት ወርቅነህ ገልጿል። ነጻነት ወርቅነህ በተለይም በአስቂኝ ፊልምና ቲያትር ዘርፍ በግንባር ቀደምነት ከሚጠቀሱ ተዋናዮች ውስጥ መካከል አንዱ ነበር። ጥርስ አያስከድንም ከሚባሉ ጨዋታ አዋቂ ቴሌቪዥን መሰናዶ አቅራቢዎች መካከል ይጠቀሳል። ኤፍቢአይ፣ ባለቀለም ህልሞች፣ ያንቹ ሌባን ጨምሮ በርካታ ሌሎች አስቂኝ ፊልሞች እንዲሁም እንደ ፍሬሽማን ባሉ አዝናናኝ ተውኔቶችም የሚታወቀው ነጻነት ባደረበት ህመም ከዚህ ዓለም በሞት መለየቱ የሚታወቅ ነው። ነጻነት ተወዳጅ በሆነው በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ አዘጋጅና አቅራቢም ነበረ። ተወዳዳሪዎችን በሚጠይቀው አስቂኝ ጥያቄ እንዲሁም ጣል በሚያደርጋቸው አዝናኝ የሳቅ አስተያየቶችም ይታወሳል። ነጻነት በቴሌቪዥን ማስታወቂያዎችም ዝነኛ ነበረ። የባህልና ስፖርት ሚኒስትር ዴኤታው የቲያትር ባለሙያው ተባባሪ ፕሮፌሰር ነብዩ ባዬ ነጻነትን የሚያውቁት በ1990ዎቹ አንስቶ ነው። ያኔ 20 ዓመት ቢሆነው ነው። የ1980ዎቹ መጨረሻና የ90ዎቹ አዲስ አበባ ውስጥ የአማተር እንቅስቃሴ በጣም የተስፋፋበት እንደነበረም ያስታውሳሉ። ቄራ አካባቢ ሳምሶን ታደሰ ቤቢ፣ ሰለሞን ቦጋለ፣ መርካቶ አካባቢ ቴዎድሮስ ካሳሁን ወይም ቴዲ አፍሮና አብነት አጎናፍር በኪነ ጥበብ እንቅስቃሴ ይታወቃሉ። ወደ ሀገር ፍቅርና ገዳም ሰፈር አካባቢ ደግሞ ስማቸው ከሚጠሩት መካከል ነብዩና ነጻነት ይገኙበታል። በዘመኑ በጣም ብዙ ወጣቶች ወደ ቲያትር ይገቡ ነበረ። የኪነ ጥበቡን ክበባትም ብዙ ነበረ። በትወና በጽሁፍና በዝግጅት ስመጥር ባለሙያዎች መነሻቸውም ይህ ነው። ከነዚህ ወጣቶች ውስጥ በጣም ፈጣንና በተለይም ለኮሜዲ ስራዎች እጅግ ከፍ ያለ ስጦታ ያለው ነጻነት እንደነበረ ያስታውሳሉ። በ1993 ዓ.ም እሳቸው የዩኒቨርሲቲ ተማሪ ሳሉ ነጻነት ማክሲ ሚዲያ ኢንተርፕራይዝ በሚባል ክበብ ውስጥ ቲያትር ሲሰለጥን አግኝተውታል። ያኔው ዩኒቨርሲቲ ተማሪ ነብዩ አሰልጣኝ ሆነው ነበር የሄዱት። የበለጠ ሙያውን እንዳዳበረ ብዙ ቲያትር ላይም ያገኙት እንደነበረም ይናገራሉ። ከዚህ በኋላም በስራ አልፎ ይገናኛሉ። ነጻነትን የሚገልጹት ፈጣን አእምሮ ያለው ብለው ነው። ይህ ፈጣንነት ደግሞ ለኮሜዲ ስራ አንዱ መሰረታዊ ነገር ነው። የኮሜዲ ስራ ፈጣን አእምሮና የፈጠራ ችሎታን ይፈልጋል ይላሉ የቲያትር ባለሙያው። ድንገተኛ ፈጣሪ ወይም ደግሞ ኮሜዲያን ከሚሰሩ ሙያዎች መካከል ነጥረው የሚወጡት ፈጣን አእምሮ ያላቸው ሰዎች ናቸውም ሲሉ ያክላሉ። ነጻነት ወርቅነህ ለረጅም ጊዜ ከሚያውቁትና አብረው ከሰሩት መካከል አንዷ የሆነችው ደራሲና አዘጋጅ መዓዛ ወርቁም በተለያየ መድረክ የቴሌቪዥንና የሬዲዮ ስራዎች ላይ በሚያሳየው ተፈጥሯዊ የትወና ብቃት ከፍ ያለ አድናቆት እንዳላት ትናገራለች። ኪነ ጥበብን በማንኛውም መንገድ ቢሰራ አሳምሮ አሳድጎ የሚሰራ ለየት ያለ ተሰጥኦ ያለው ተዋናይ እንደነበረ የሚያውቀው ሁሉ የሚመሰክርለት ነው። ነጻነት በስራው ላይ
ምንም አይነት የዲሲፕሊን ችግር የማይታማ ለቡድን ስራ የተመቸ ስኬታማ ባለሙያ ነው ትላለች መዓዛ። አከላም ስራውን ቀለል አድርጎ እንደሚሰራ የሚያግዝ እንዲሁም በቀላል እድሎችን ወይም አጋጣሚዎች ስም ያገኘ ሳይሆን ለፍቶ ጥሮ ወድቆ ተነስቶ ትልቅ ስምና ማንነትን የተከለ ታታሪ ሙያተኛ ነው ስትል የነጻነት ስኬት ምን ያህል በጥረት እንደመጣም አክላ ትናገራለች። ስለ ነጻነት ከተባሉ እነዚህ ጉዳዮች አንጻርም ብዙ ማለት የሚቻል ቢሆንም ቢቢሲ አጠር አድርጎ እንዲህ ይላል። ከነጻነት ተወዳጅ ስራዎች መካከል አንዱ የሆነውና በ2000 ዓመተ ምህረት መጀመሪያ አካባቢ ወደ መድረክ የመጣው ፍሬሽማን ቲያትሩ ረጅም ጊዜ በሙሉ አዳራሽ ከመታየቱ በተጨማሪ መነጋገሪያ የነበረ ነው። ፍሬሽማን ቲያትር የነጻነት ድርሰትና ዝግጅት ሲሆን በተለያዩ የዓለም ሀገራት ከመታየቱ በተጨማሪ እስከ ቅርብ ጊዜ ድረስ እያረፈ ወደ መድረክ የሚመለስ ተመልካችን ወደ ቲያትር ቤት የሚመልስ ተወዳጅ ስራ ነው ስትል ደራሲ እና አዘጋጅ መዓዛ ያላትን አድናቆት ትገልጻለች። ለነጻነት በሙያው ስኬት እንዲያገኝ ካደረጉት መካከል ለሁሉም ነገሮች ራሱን ቅርብ በማድረግ ያለው ፍላጎትና ጥረት መሆኑን የምትናገረው መዓዛ ነጻነት ህልፈት እጅጉን እንዳሳዘናትም ትገልጻለች። ነጻነት ወርቅነህ የ3 ልጆች አባትና ባለትዳር እጅግ አስገራሚ የሆነ የማህበራዊ ህይወት ያለው የሙያ ሰው ነበረ። ውድ የቻናላችን አባላት እንዲሁም አዲስ ተመልካቾቻችን በዚህ መረጃ ሰዓታችን ከያዝነው መረጃ በተለይም ደግሞ በመጀመሪያ ወደ አስተዋወቅናችሁ መረጃዎች የምናልፍ ይሆናል። በዚህም ስለ ነጻነት ከሆስፒታል እየወጣው አነጋጋሪ የሆነ መረጃ ወደሱ እናልፋለን። በዚህም ነጻነት ወርቅነህ በተለይም ሰሞኑን ከህመሙ ባሻገር እንደምንም ብሎ ወደ ተለያዩ ስቱዲዮዎች በመግባት ስራውን በተለይም ደግሞ በኢቢኤስ በቤተሰብ ጨዋታ ቀረጻዎችን በማድረግና ሌሎች ስራዎች ላይም ተሳትፎ ሲያደርግ ነበረ። ከ2 ሳምንት በፊትም ለአንድ ድርጅት የብራንድ አምባሳደር ሆኖ ተፈራርሞ እንደነበረም የሚታወቅ ነው። ታዲያ አሁን በትላንትናው ዕለት ህይወቱ ባለፈበት ጊዜ ጠዋት ጀምሮ ወደ ስራ ለማቅናት በሚሞክርበት ወቅት ህመም ተሰምቶት ወደ ሆስፒታል ከሄደ በኋላ ከሆስፒታል የወጡ መረጃዎች እንደሚያሳዩት ከሆነ ታዲያ ነጻነት በእግሩ ብዙም የሚያሰጋ ሁኔታ ውስጥ ያለ በማይመስል ሁኔታ ወይም ደግሞ በየትም ደጋፊም ሆነ በአምቡላንስም አይደለም የመጣው በራሱ ልታይ ትንሽ አሞኛል በሚል እንደመጣና ሐኪም ቤት ከደረሰ በኋላ ህመሙ እንደባሰበት መረጃዎች ወጥቷል። ታዲያ በዚህ መሃል አንዳንድ ሐሰተኛ መረጃዎች ይወጡ ይገኛሉ። በተለይም ደግሞ ነጻነት ከጉበት ጋር የተያዘ ህመም እንደነበረበት ከራሱ አንደበትም ሆነ ከሕክምና ባለሙያዎች መረጃዎች ሲወጡ ነበረ። ይህንን ተመርኩዘው ታዲያ ከመጠጥ ጋር በማያያዝ የተለያዩ መረጃዎች ይወጣሉ። በተለይም ደግሞ ተወዳጁ አርቲስት ገና አፈር ሳይቀምስ እንኳን የተለያዩ ስም የማጠልሸትና እጅግ ከኢትዮጵያዊነት ስነልቦና የወጣ መረጃዎች ሲተላለፉ ተመልክተናል። ሆኖም ግን ምንም የመጠጥ ማብዛትም ሆነ የመጠጥ ሱሰኛ ሆኖ አይደለም። የነጻነት አሟሟት በእርግጥ ከጉበት ጋር የተያዘ እንደሆነና ከሆስፒታል የወጣው መረጃ በዝርዝር እንደሚያስረዳው ከሆነ ከጉበት ስብ ጋር በተያዘ በሕክምና አጠራር የተለያዩ አጠራሮች አሉት። ከዚህ ጋር በተያዘ ለረጅም ጊዜ በተለይም ደግሞ የአካል ብቃት እንቅስቃሴዎችን በማድረግ የሚስተካከል የነበረ ሕክምናን በማድረግ የሚስተካከል የነበረ ለአንዳንድ ሰዎች ደግሞ ማለትም እንደ ነጻነት ወርቅነህ ላሉ ሰዎች ደግሞ ይህ በሽታ በእንደዚህ አይነት በአካል እንቅስቃሴ በማድረግ ወይም ስፖርት በመስራትና ተገቢውን ሕክምና በማድረግም አንዳንድ ጊዜ ሊመለስ የማይችል ወይም ደግሞ ሊታከም የማይችል ህመም እንደሆነ ይገልጻሉ። ታዲያ ነጻነት ወርቅነህ ወደ ሐኪም ቤት በሚገባበት ወቅት የሚያሳዩ ተንቀሳቃሽ ምስሎች ማለትም ደግሞ ህይወቱ እንዳለፈ ፖሊስ ሁሉ ጊዜ እንደሚያደርገው ሙያዊ የሆኑ ምርመራዎችን በሚያደርግበት ወቅት የተገኙ መረጃዎች እንደሚያሳዩት ከሆነ ራሱ በጠዋት አካባቢ ወደ ሆስፒታል እንደሄደ አሞት እንደነበረ ለአንዳንድ ጓደኞቹ ነግሯቸው እንደነበረ መረጃዎች ወጥቷል። የሚያሳዩትም ምስሎች ይህንን ነው። ከገባ በኋላ ግን አጣዳፊ በሚባል ሁኔታ ህመሙ የባሰ የህክምና ባለሙያዎችም አይሲኤምሲ በተሰኘው ሆስፒታል ነው በመዲናችን አዲስ አበባ በሚገኝ ሆስፒታል ነው ይህ ነገር የሆነው። ታዲያ አጣዳፊ በመሆን ከቁጥጥራቸው ውጪ በመሆን ህይወቱ እንዲያልፍም ይህ በሽታ አድርጎታል። እጅግ የሚያሳዝን ነው። ከዚህ ጉዳይ ጋር በተያያዘ ታዲያ ውድ አድማጮቻችን በሌላው መረጃ ማለት በመግቢያችን ላይ እንዳስደመጥናችሁ
በአሜሪካን ሀገር ከልጆቹ ጋር የምትኖር የነበረችው ባለቤቱ ስለ ነጻነት ወርቅነህ አጠር ያለ መልእክትን ለኢትዮጵያ ሕዝብ አስተላልፋለች። ባለቤቱና ቤተሰቦቹ አንድ ላይ በመሆን ነው ይህ መረጃ የወጣው። ታዲያ ከቅርብ ሰዎች ከመረጃ ምንጮቻችን በደረሰን መረጃ መሰረት ሚስቱ ለኢትዮጵያ ሕዝብ ከተናገረችው ማሳሰቢያ መካከልም ከዚህ ቀደም በአርቲስት ማዲንጎ አፈወርቅ ህልፈት እንዲሁም በታሪኩ ባባ ወይም በታሪኩ ብርሃኑ ባባ ህልፈትና ሌሎች አርቲስቶች ታዋቂ ሰዎች አሟሟትና የቀብር ስነ ስርዓት ላይ የነበሩ አላግባብ የነበሩ ሁኔታዎች አሁንም ተወዳጁ አርቲስት ነጻነት ቀብር ላይ እንዳይደገሙ ማሳሰቢያዎችን ሰጥተዋል። ይህም ደግሞ በተለይም ደግሞ በቀብር ሰዓት ቪዲዮ ለመቅረጽ የሚሄዱ ታዋቂ ሰዎችን ለማግኘት የሚሄዱ ወጣቶች፣ የይዘት ፈጣሪዎች ወይም ኮንቴንት ክሬተሮች፣ ምናልባት ቲክቶከሮች፣ ዩቲዩበሮች ሊሆኑ ይችላሉ። ከተፈቀደላቸው ምናልባትም የሚዲያ ሰዎች እሱም ቢሆን በመጠኑ እንዲሁም በአግባቡ ብቻ ያንን ነገር እንዲያደርጉ ወይም መረጃዎችን እንዲወስዱ ከዛ ውጪ ግን በቀብር ሽኝቱ ላይ ጀምሮ እስከ ቀብር ስርዓተ ቀብሩ እስኪፈጸምበት ድረስ ይህንን ሀዘናቸውን በሚገልጹ አርቲስቶች ላይ ማዋከብ እንዳይፈጥሩ ማሳሰቢያ ሰጥተዋል። ነፍሱ በሰላም ትረፍ። ቤተሰቦቹ በጥቅሉ እንደዚህ አይነት መልእክቶችን አስተላልፈዋል። በዛ አካባቢ ሀዘናቸውን ከሚገልጹ ሰዎች በስተቀር ስልካቸውን እንኳን አውጥተው የሚቀርጹ ሰዎች እንዳይኖሩ ማሳሰቢያን ሰጥተዋል። ይህ ደግሞ ሰዎች ሀዘናቸውን በኢትዮጵያዊ ስነ ምግባር እንዳይገልጹ የሚያደርግ፣ ሰዎች ሲያለቅሱ አስከሬን ወደ መቃብር ሲገባ ጭምር ካሜራዎችን በመደቀን በበርካታ ከኢትዮጵያ ስነ ምግባር ውጪ የሆኑ ተግባሮች ከዚህ ቀደም በነበሩ የታዋቂ ሰዎች ሽኝትና ስርዓተ ቀብር ላይ ሲካሄድ ወይም ሲስተዋል ስንታዘበው የነበረ ነገር በመሆኑ ነው ይህን መልእክት ያስተላለፉት። ታዲያ ካስተላለፉት መልእክት ባለፈ አዳዲስ መረጃዎችን ተከታትለን እንመለስበታለን። በቸር ቆዩን። ቻናሉን ሰብስክራይብ ማድረጋችሁ እንዳረሱ፣ እንዲሁም ቪዲዮ ላይክ እና ሼር እንዲሁም ኮሜንት በማድረግ ሀሳባችሁን ስጡበት።